ምን ለማለት ተፈ በቀጥታ የሰው ልጅን ብልት ነው አይደል እያወራ ያለው? እሞ ትእዛዝ እኮ ነው ይሄ። የምን ትእዛዝ? ትእዛዝ ነው እንደዚህ እንዳታረጉ ለማለት ፈልጎ ነው። አይደለም እንደዚህ እንዳታደርጉ አይደለም። ወደ እግዚአብሔር ጉባኤ አይግባ እየተባለ ነው። አይግባ ማለት እኮ እንዲህ ካረጋችሁ ወደ እግዚአብሔር ጉባኤ አትገቡም ለማለት ነው። አዎ ስለዚህ እዚህ ቦታ ላይ እያወራ ያለው ቀጥታ ብልትን ስለመቀጥቀጥ ነው። እዛ ቦታ ላይ ግን እያወራ ያለው እዛ ላይም እኮ ቀጥታ ነው እኮ የሚለው። ቀጥታ ብልትን ሄደህ ንከስ በለው እያለ አይደለም። ብልትን ማን ነው በሉት እያለ ስለ ንግግር እንጂ በቀጥታ ንገሩት ነው የሚለው። እባክህ አዳምጥ ልጨርስልህ ወይ አንተ ንገረን ሙሉ ሐዲስን እስኪ ንገረን። ሙሉ ሐዲስ ንገረን። ችግር ጨርስ በቃ አይሆንም። ምን የሚመስል አድርግና ያቋረጥክ ስለሆነ ንገረን ሙሉ ሐዲስን። ቀጥል አንተ። እኔ እኮ ነገርኩህ ጥያቄን ነው እንጂ ሙሉ ሐዲስ ምን አደርገዋለሁ? እኔ ጥያቄ ያለብኝ ነገር ነው እኔ ያቀረብኩት ያለሁት እኮ። ምን ይላል ሐዲሱ? ከመጀመሪያ ሐሳቡን ላስረዳህ እምቢ አልክ፣ መካከል ላይ እያቋረጥክ። እሺ በቃ ተናገር። እሺ በቃ አዳምጥ። እሺ መን ተዐዛ ቢዐዛኢ ልጃሂልያ ይላል። በቀደምት መሀይማን ዘመን ሰዎች በመሀይማኖች ወይም በዘረኝነት የፎከረና የበላይነትን የሚያንጸባርቅ የሆነን አካል እርሱን አስመልክቶ የተነገረ የሆነ ንግግር ነው። ያንን ሰው የመጣበትን ማንነቱን ማስታወስ ያስፈልጋል እና የአባትህን ብልት ንከስ በለው የተባለው ለዚህ አይነት ነው። የአባትህን አፍረት ክላ ንከስ በለው የተባለው ያ ማለት ሄዶ ብልትን ስለመንከስ ቀጥታ ሳይሆን እያወራ ያለው የመጣበትን ማንነቱን ለማስታወስ የተነገረ የሆነ ንግግር ነው እሱ እንጂ ቀጥታ ልክ እንደዚህ ሄዶ የሰውየው ልጁ የአባቱን ብልት እንዲነክስ ትእዛዝ አይደለም። ሂድና አኝ አድርገህ ንከስ እያለ አይደለም። ቅኔያዊ ንግግር ይባላል እሱ። ገብቶሃል አይደል? የመጣበትን ማንነትን ለማስታወስ የሰው ልጅ ከዚያ ከረከሰ ቦታ ላይ በብልት ቦይ የመጣ ነው እና ከዚያ መምጣቱን ለማስታወስ የተነገረ የሆነ ቅኔያዊ ንግግር ነው እሱ። አይ ልቀጥል። እና የኔ ጥያቄ እኮ አላህ ነው የተናገረው እሱን ንግግር ወይስ ማን ነው ያልከው? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው የተናገሩት። መልእክቱ ከአላህ ሱብሓነሁ ወተዓላ ዘንድ ነው የመጣው። ችግሩ ምንድን ነው? ችግሩማ አምላክ እንደዚህ ብለው ይናገራል ወይ ነው ያልከው? ስድብ ስለሆነ እንደዚህ ብለው ይሳደባል ወይ? ስድብ አይደለም እሱ የመጣበትን ለማስታወስ ነው። ዘለቀም ለአምሳኛ ጊዜ ልንገርህ፣ ስድብ አይደለም። ስድብ በኢስላም አይፈቀድም። ምንድነው እሱ? ለመሀይማን ዘመን ሰዎች በዘረኝነት ለፎከሩና የበላይነትን ላንጸባረቁ ሰዎች ከየት እንደመጡ ለማስታወስ የተነገረ ቅኔያዊ ንግግር ነው እሱ እንጂ ስድብ አይደለም። ስድብ ያለው ሌላ ቦታ ነው። እሱን ላሳየው ወይ እንጂ አዳምጥ። ደንቆሮ አትሰማም? አትሰማም? ኧረ እየሰማሁ ነው። ምንድን ነው የምትሳደበው ታዲያ? አይዋ ምንድን ነው የምትሳደበው የሚለውን ቃል መስማት ፈልጌ ነው ከይቅርታ ጋር። ኢየሱስ ደንቆሮ ስላለ ላስረዳው ነው። ስለዚህ ስድብ ነው ደንቆሮ ማለት አይደለ? ደንቆሮ ፈልጌ አይደለም ግን ስድብ ነው። መጀመሪያ ራሱ እኮ በእስልምና መስደብ አይቻልም ብለኝ ነበር። ተይዘሃል። በቃ ደንቆሮ የሚለው ስድብ እንደሆነ አረጋግጠልኝ ራሱ። በቃ ወጥመድ ውስጥ ገባሽ ኢየሱስ። ስለዚህ እናንተ ደንቆሮ እያለ ሰዎችን ያናግር ነበር፣ ይሳደብ ነበር ማለት ነው። እኔ ስድብ ነው እና ነው እንዴት አምላክ ስድብ ይናገራል ስላለው አይደለ? አምላክ ኢየሱስ ክርስቶስ ደንቆሮ እያለ ሰዎች እንደሚሳደብ አሁን ላሳየህ ነበር። አላህም እኮ ደንቆሮች ዲዳዎች ብሎ ይሰድበናል። ቆይ አንዴ ተረጋጋ፣ ቀስ በል። ረሰከን በለው እንድ ልጅ አይደለ አንዴ አዳምጥ። ቆይ አንዴ ቁጥር 17 ላይ ምን ይላል? አንብበው አንድ ጊዜ። ማቴዎስ ወንጌል ምዕራፍ 23 ቁጥር 17 ሜተን አንሳ። ኦኬ ተጋርገ ወደ 17 ያሽ እናንተ ደንቆሮች እውሮች። ኦኬ ያነበው ማን ነው ይሄን እየተናገረ ያለው? እውሮች ማን ናቸው ይላል። ማን ነው ይሄን እየተናገረ ያለው? እናንተ ደንቆሮች ነው። እንዴ ማን ነው? ያው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እናንተ ደንቆሮች አላቸው። ስለዚህ አምላክ ተሳዳቢ ነበር ማለት ነው።
ስለዚህ አምላክህ ተሳዳቢ ነበር። አምላክ እንዴት ይሳደባል? ስማኝ፣ ይሄ ንግግር ከኢየሱስ መሆኑ ምን ማስረጃ አለ? ያው እያስተማራቸው ነው ኢየሱስ ክርስቶስ። ያ ከላይ ጀምሮ አውዱን ስትመጣ ጊዜ ኢየሱስ ክርስቶስ እያስተማራቸው ነው። ያውና ምን ይላቸዋል? አባታችሁ አንድ እርሱ የሰማዩ ነውና በምድር ማንንም አባት አትበሉ፣ ሊቃችሁ አንድ ነው ክርስቶስ ነውና ሊቃውንት ብላችሁ አትጥሩ፣ ከእናንተ የሚበልጠው እያለ ኢየሱስ ክርስቶስ እየነገራቸው ነው። እናንተ ደንቆሮች እያለ ያናገራቸዋል ማለት ነው። እና ይሄ እኮ ትርጉም አለው። ስድብ ትርጉም አለው። ደንቆሮ ስለቀደም ስድብ ትርጉም አይደለም። የኛ መጽሐፍ ቅዱስ ይተነተናል። ስማኝ ማለቴ የኛ መጽሐፍ ቅዱስ ትርጉም አለው። ኧረ ተው አንተ ሰይጣን ነህ። የእናንተ ግን ግልጽ። ኧረ ስማኝ ሰይጣን ነህ አንተ፣ ተው እባክህ። ግልጽ ስለሆነ አላህም ለእኛ ደንቆሮች ዲዳዎች ብሎ ይሰድበናል። ቆይ አንዴ፣ አንተ ሰይጣን ነህ አይደለህም? ሰይጣን በጣም ይገርማል። እኔ አይደለሁም አላህ ነው ከፍጥሮች ሁሉ መጥፎ እያለ ነው ያለው። ኢየሱስ ክርስቶስ ሰይጣን እያለ ሰዎችን ይሳደብ ነበር። አሁንም ልጨምርልሽ ብዬ ነው ሰይጣን ያልኩሽ። ሰይጣን ልሽ ፈልገር ነው ሰው ነሽ አንቺ። ጴጥሮስ ሰይጣን አይደለም። የተናንሳ አንድ ጊዜ አይደለም። በጣም ጥሩ። ኢየሱስ ክርስቶስ ግን አንተ ሰይጣን ብሎታል ጴጥሮስን። አንተ ያለ እስካሳየን ያሳያለህ አብስር። ያ ቁጥር 23 ላይ አንብበው እስኪ። ጴጥሮስን አንተ ሰይጣን አለው። ምን ትላለህ? ትርጉም አለው? በለው። እሺ ይሄ እንደሚል ሰማክ ነው አይደለም? እኔ ለማለት የፈለኩት እኮ ኧረ ስማኝ፣ አልጨረስኩም። ጨርሰሃል? እሺ ጥያቄ ነው። ሌላ ጥያቄ አለ? ሌላ ጥያቄ አለ? አዎ አለኝ። ባለሽ ከዚህ በፊት ከኦፌ ጋር እያደረጋችሁት የነበረውን ውይይት አይቼው ነበር። እሺ ከዛ የሆነ ነገር ሲጠይቅህ አልተገለጸ ምናምን ብለው ነበር። እሺ ምን ለምሳሌ? እና እንዴት ነው? ለምሳሌ ምን? ለምሳሌ ብልት አለው ምናምን ሲልህ አልተገለጸ ምናምን ብለው ነበር። አላህ ስብሐነሁ ወተዓላ ብልት የለውም። ብልት ያለው የእሱ አምላክ እንደሆነ እዚያው ላይ አስተምሬው፣ አዎ አምላኬ ብልት አለው አለ። ብልቱን ታመልከዋለህ ወይ ብዬው፣ አዎ ብልቱንም አመልከዋለሁ ብሎ ተናግሯል። ይሄን አልሰማህም? እሱማ በስጋ ስለተገለጠ ግድ የባሪያውን መልክ ይዞ ስለመጣ አንተ አሁን እንድታስረዳኝ ሳይሆን እሱ የመለሰውን መልስ ነው የፈለግኩት። አሁን እሱን ስላነሳህ ማለት ነው። ባታነሳን ትዝ አይለኝም ነበር። እሱ የዛኔ አምላክህ ብልት አለው ወይ ስለው ጊዜ አዎ አምላኬ ብልት አለው ብሎ መልሷል አይደለ? አዎ መልሷል። እኔም እኮ እንደሱ ነው የማምነው። በላ እንደ ቆይ አንተም መልስ አለ። እኔም እንደሱ ነው የማምነው። አዳምጥ። አምላኬ ብልት አለው ወይ አምላኬ ብልት አለው ወይ ስለው ብልት አለው። ብልትን ታመልከዋለህ ወይ ስለው አዎ ብልትን አመልከዋለሁ ብሏል አይደለ? ጌታ። ስለዚህ ብልት አምላኪ ማን ነው ከተባለ የዛኔ አረጋግጦ ይሄዳል ብልት አምላኪ እንደሆነ ያን ልታስታውሰው። ሌላው አላህ ብልት አምላኪ ሳይሆን እኔ ምድልን ስጠኛ። እሺ አውራሽ
እንደዛ ሳይሆን በስጋ ስለተገለጠ ግድን የባህራዊ መልክ ስለያዘ ሁሉን የሰውን አካል ቆርጦ እንትን ማድረግ አለበት እና ብልት አለው ሲባል ምንም የሚከብድ ነገር አይደለም። እሺ ስለዚህ ብልት እንደምታውቁ እና እንዴት ነው እኔ ጥያቄ እኮ ለምንድን ነው አልተገለጸም ያልከው? አለውም የለውም አንልም ምናምን አልክ አይደለ? ስለሱ አይደለም እንደዛ ያልነው። ለምሳሌ ጭንቅላት አለው ወይ አላህ አለ፣ እሱ አልተገለጠም ማለት ነው። ከዚያ በኋላ እዛው አይደለም እዛ ሄደማ አዳምጥ አንድ ከነፊት ይሰማቸዋል። ይሰማልሃል? አሁን ትሰማለህ? ይሰማል ወይ? በጣም ጥሩ። ጭንቅላት አለው ወይ? እኛ በአንድ አርእስቱ ምን ነበር? ነቢያቶች ስለ አምላክ የሰበኩት የትኛውን አምላክ ነው የሚል ነበር። እሺ በዛ ላይ ነቢያቱ ትክክለኛ መልስ ምንድን ነው የሚሆነው? ነቢያቶች ስለ አምላክ አለው ብለው የተናገሩለትን ነገር አለው ብለን እንናገርለታለን ስለ አምላክ። ነቢያቶች ያልተናገሩለትን ደግሞ አንናገርለትም። ይሄ ነው ትክክለኛው አቋም። በዚህ ትስማማለህ አንተ? ወይንስ ነቢያት ያልተናገሩትን ከራሳችን መናገር አለብን ብለህ ነው የምታስበው? ነቢያቶች የተናገሩትን ተናግረን ዝም ነው አይደለም ማለት ያለብን? ትስማማለህ በዚህ? ካለህ ቶሎ ቶሎ መልስ፣ ሌሎችንም እድል እንድንሰጣቸው። ስለ አምላክ ነቢያቶች የተናገሩትን እንናገርለታለን ለአምላክ። አልሰማሁም፣ እየተቆራረጠ ነበር። ነቢያቶች ያልተናገሩለትን ደግሞ አንናገርለትም ከራሳችን ነቢያት። በጣም ጥሩ። እንደሱ ከሆነ ነቢያቶች አምላክ ጭንቅላት አለው ወይንም የለውም ብለው እርሱን አልተናገሩ። ያልተናገሩትን ደግሞ እኛ እንናገርለትም ነው። እሱን አልተገለጸም ማለት። ይሄንን የዛኔ ወንድ ልጅ ቢሆን ኖሮ እዛው ከፊቴ እዛ ቤቱን ከፍቶ ሂሮ ሳይሳለቅና ሳይጫወት በእናንተ ላይ አይ የኛ አምላክ ግን ጭንቅላቱ ተገልጿል ጭንቅላት አለው ካለ ደፍሮ የዛኔ ማሳየት ነበር። ያን ስላልቻለ እሱ ያንን ከዚያ በኋላ በጣም በርካታ ሰው ስላሰለምንባቸው ያንን ለማካካስ ሲሉ ያሉት ሂደው አጽናንተውታል። ችግር የለውም። ለማንኛውም አንተ የአምላክ ጭንቅላት ተገልጧል ብለህ ነው የምታምነው? መጽሐፍ ቅዱስ ላይ ቤትህን አንሳው። እኛ ነቢያቶች አልነገሩንም ይሄን ነገር አለውምም የለውምም ብለን ከራሳችን አንሽቀዳደማቸውም። አምላክ ጭንቅላት አለው፣ ስላሴ ጭንቅላት አለው መጽሐፍ ቅዱስ ላይ ሚውተን አንሳ፣ ሚውተን አንሳ። ስለ ክፍለ አካላት አልጠየቅኩም። ስላሴ ጭንቅላት አለው ይላል አይልም መጽሐፍ ቅዱስ? ያንተን ሀሳብ ሳይሆን የክርስቲያኖችን ሀሳብ ሳይሆን አርእስቱ የነቢያት አስተምሮ ነው እና ነቢያቶች መጽሐፍ ቅዱስ ላይ የተናገሩትን ነው እየጠየኩኛለሁ። በመጽሐፍ ቅዱስ ላይ ከነቢያት መካከል አንድ ነቢይ ስላሴ ጭንቅላት አለው ብሎ ያስተማራለ የለም? መልስ። ማስረጃ ስተን እንደሱ ከሆነ በጣም ጥሩ። እሺ ለአምላክ ክፍለ አካል አይሰጠውም፣ ከተሰጠው ፍጡር ነው ማለት ነው ብሎናል መጽሐፍ ቅዱስ ላይ እንመለከት። እሺ ምን ይላል እዚህ ጋር? አንብባትችን እኔ ደግሞ በእጅ አጨበጭባለሁ የሚለው ማን ነው? ሰምቻለሁ። በእጁ አይተር እንደዛ ብሎ ነገር ነቢያቶች እንደዛ አላሉ። እሱን ያሉት አባቶች ናቸው እንጂ መጽሐፍ ቅዱስ ላይ ቀጥታ ቃል በቃል እጅ እንዳለውና እግዚአብሔር በእጆቹ ጭራሽ እንደሚያጨበጭብ መጽሐፍ ቅዱስ ላይ ተጽፏል። ያ ነው። አሁን እጅ አለው እንደተባለ ሁሉ እንደዚህ ጥያቄው አንድ ሚዩት አድርገህ ሚዩትህን አንሳው። አይሰማቸውም ከታች ሚዩት አድርገውና መልሰህ ሚዩትህን አንሳው። ሰማኝ? አዎ አሁን እየሰማህ ነው። አሁን ይሰማቸዋል ልጆች? ኮሜንት ላይ እሱ ድምፅ ይሰማል? መልካም ከተሰማ ያው አሁን እግዚአብሔር እጅ እንዳለው አይተሃል አይደለ? እጅ አለኝ በእጆች አጨበጭባለሁ ብሏል አይደለ? ግን እኔ መጽሐፍ ቅዱስ ይተነተናል ምናምን ብዬ ነው ምናምን እኮ አይደለም። ይኸውልህ ወገናችን
እሱን ያልከው አንተ ነህ። እንዲሁም ደግሞ ሌላ ሰው ሊሆን ይችላል። እንዲህ አሏቸው መጽሐፉ ላይ ያለው የነቢያቶች አስተምህሮ ላይ እግዚአብሔር እጅ እንዳለው ተነግሮለታል። ልክ እንደዚሁ እጅ አለኝ እንዳለ ጭንቅላት አለኝ ብሏል ወይ እግዚአብሔር? ነው አሁን ጥያቄው። በል እየጠበቅኩህ ነው። እሰማለሁ። አዎ ይሰማል። ጭንቅላት አለ ብሎ ተናግሯል እግዚአብሔር? አላለም። ስለዚህ ጭንቅላት አዳምጥ፣ ቆይ አንዴ። ስለዚህ ጭንቅላት አለኝ አላለም። አላያችሁ አይደል? ስለዚህ ጭንቅላት የለውም ማለት ነው። እግዚአብሔር ተገልጿል። ጭንቅላት አለ የሚል ቃል አልተገለጸም። ይሄን ማለት ነው። ሌላ ነገር ጭንቅላት የለውም ሲሆን ለአምላክ ክፍለ አካላት አይነገርልም። አልሰማኸኝም እንዴ? ማስረጃ መጽሐፍ ቅዱስ ላይ ደስ የሚል ለአምላክ ክፍለ አካል አይነገርለት የሚል አምጣ። የአባቶች ንግግር እኮ አለ። ስለዚህ መጽሐፍ ቅዱስ አይደለም የምትከተሉት፣ የአባቶችን ትምህርት ነው የምትከተለው። አረስቶ ደግሞ ነቢያቶች ምን አስተማሩ የሚል ነበር። ያ ነው። ሲቀጥል አባቶቻችሁ መጥተው ባለፈው ተናገሩ። ባለፈው ወጡና ከሙስሊሞች ፊት ቀርባችሁ ውይይት እንወያያለን የምትሉ ለአምላክ እጅ የለውም እግር የለውም ያላችሁ እሺ የአባቶቻቸውን ንግግር የ18 እሺ ትቀጥላለች። ለመጨረሻ ጊዜ እኛ መጽሐፍ ቅዱስ ብቻ ሳይሆን የአባቶቻችንን ትምህርትም ነው የምንከተለው ብለሃል አይደለ? ሰማኝ? አዎ እነሱን የተረጎሙትን እንከተል። ይሰማኛል? በጣም ጥሩ። እንደሱ ከሆነ በጣም ጥሩ። የአባቶችን ትርጓሜ ነው የሚከተለው። በጣም ጥሩ። አሁን እንደሱ ከሆነ አንድ ጊዜ አባቶችን ትምህርትስ ምን ይላል በዚህ ጉዳይ ላይ የሚለውን እንውጣ። ያውና መጽሐፈ ሜላድ ምዕራፍ 10 ላይ ተመልከት፣ ይታያል። አሁን እዚህ ጋር 318ዎቹ ሊቃውንቶች ያረጋገጡት አባቶችህ የተናገሩትን ነው ያመጣሁልህ። በደንብ ተመልከት፣ ይታያል። የ318ቱ ሊቃውንቶች ስለ አምላክ ክፍለ አካላት የተናገሩት በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም ላይ አለ ይላሉ። ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እዚህ ጋር አብ ወልድ መንፈስ ቅዱስ አፍንጫና ከንፈር አላቸው። እጆችና እግሮች ብልቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የጸነቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ያው የአባቶችን እምነት ነው መከተል ብሏል አይደል? አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች፣ ሌሎችም የቀሩት አካሎች እንዳሉት እናምናለን። ተመልከቱ። ወልድ ችግር የለውም በስጋ ስለተገለጠ ብለው ስለሚያምኑ፣ ጭራሽ አብና መንፈስ ቅዱስ አካላት አላቸው እንደ ወልድ አይነት እንዳንተ እንደኔ ያ ሙሉ አካል ብልት ሳይቀር ማለት ነው። ተመልከት። ምን ትላለህ? ትቀበላለህ ይሄን ወይንስ ይሄንን ትክዳለህ? መጽሐፍ ተቀባይነት አለው? አዎ መጽሐፍ ሜላት በደንብ አድርጎ ተቀባይነት አለው። ይሄን በደንብ አጥንቼ እመለሳለሁ። ከዚያ ግን አንድ ጥያቄ ልትቀበለኝ እንችላለን? ይቻላል። ጠይቅሽ። ኦኬ። በቂያ ቀን ቁርአን ያላህ ቀን የገረጣ ሰው ሆኖ ይመጣል ምናምን የሚል ሐዲስ አለ። ይመጣል። እሱ ምንዳው ይመጣል ማለት ነው። ነገ የፍርዱ ቀን ወደ አላህ ሱብሓነሁ ወተዓላ ዘንድ እንደ ሰው መልክ ነው የሚመጣው። እንደ ሰው መልክ ተብሎ ተገልጿል። ግን ምንዳን ለማምጣቱን ለመግለጽ ነው። እንደ ሰው ብቻ አይደለም፣ እንደ ወፎች ምናምን እንደ በራሪ ወፍ ምናምን ተብሎ ተገልጿል። ግን ወፍ እየበረረ ይመጣል ማለት ሳይሆን ምንዳው መምጣቱን ለመግለጽ ነው። የእቲ ሰዋበሁ ምንዳውም ይመጣል ለማለት ነው። እሺ። እና እዛ ላይ የሚመጣው አካል ፍጡር ነው ፍጡር አይደለም? አካል አይመጣም፣ ምንዳ ነው የሚመጣው። ምንዳ ይመጣል። እሺ። ሰው ሆኖ ይመጣል እኮ ይላል። ምንዳውን ለመምጣት ለመግለጽ ነው እሱ።
እንጂ ሰውየው ይመጣል የገረጣ ሰው ለማለት አይደለም። ምንዳው መምጣቱን ለመግለጽ ነው። በወፍም ምሳሌ ተገልጿል፣ በሌላ ነገራቶች ምሳሌ ተገልጿል። ያ ማለት ምንዳው የትንሣኤ ቀን ለዚህ ያለ ሰው ሲቀራ ለነበረ ሰው የትንሣኤ ቀን ታላቅ ምንዳ እንደሚመጣለት ለመግለጽ የተነገሩ ንግግሮች ናቸው እነሱ። የአላህ ቃል ፍጡር አይደለም አይደል? የአላህ ቃል ፈጣሪ ወይንም ፍጡር ተብሎ የሚጠይቅና የሚነገርለትም አይደለም። ምክንያቱም ባህሪው ነውና የአላህ ስብሐነ ወተዓላ ባህሪ ነው። እሺ እናንተ የእግዚአብሔር ቃል ፈጣሪ ነው ብለህ ታምናለህ? ፍጡር አይደለም። የእግዚአብሔር የአብ ቃል ኢየሱስ ክርስቶስ ነው። ቆይ አንዴ፣ የእግዚአብሔር ቃል ፈጣሪ እንጂ ፍጡር አይደለም አይደለ? አዎ ፍጡር አይደለም። በጣም ጥሩ። መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደለም? መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደለም? ነው የእግዚአብሔር ቃል። በጣም ጥሩ። የእግዚአብሔር ቃል ነው። ስለዚህ መጽሐፍ ቅዱስ ራሱ ፈጣሪ ነው ማለት ነው። አራተኛ ሥላሴ ይጀባበራል። መጽሐፍ ቅዱስ ፈጣሪ ነው። ቅድሚያ ግን ወደ እሱ ከመሄዳችን በፊት ጥያቄን እንኳን አልጨረስኩም። ጥያቄን አልጨረስኩም። እሺ ጥያቄ ምንድን ነው? ጨረሰሽ? ኢሳ የአላህ ቃል ነው አይደለም? ኢሳ በአላህ ቃል የተገኘ ፍጡር ነው። ኢሳ ለም የኩን ከሊመት ኩን ወኢነማ ካነ ቢከሊመት ኩን። መልአኩ ገብርኤል መጥቶ ለማርያም ባበሰራት ጊዜ ኢሳ እንደምትወልድ እንዴት ነው የምወልደው ባለችው ጊዜ አምላክሽ አላህ ኩን ይላል። ከዚያም በኋላ እርሱም ይሆናል ብሎ ነገራት። ሁን በሚለው ቃሉ ነው አምላካችን አላህ ያስገኛል። እና የአላህ ቃል ነው አይደለም? የአላህ ቃል አይደለም፣ ነገር ግን በአላህ ቃል የተገኘ ነው። ቁርአን ላይ ሳነብ እኮ የአላህ ቃልና መንፈስ ነው የሚል አግኝቼ ነው። በሱ አይደለም የምለው። ወከሊመቱሁ አልቃሃ ኢላ መርየም፣ ወደ ማርያም የጣላት የሁን ቃሉ እንዲሁም ደግሞ ከእርሱ የሆነ መንፈስ ይላል። ስለዚህ ስለሁን ስለምትለዋ ቃሉ እየተናገረ ነው። ያችን ቃሉን አላህ ተናግሯት ወይም ወደ ማርያም ትእዛዙን አስተላልፎ በእርሱ ምክንያት ማስገኘቱን ለመናገር ነው። በቃሉ እንዳስገኘው እየተናገረ ነው። ከጌታዬ ዘንድ ወተአምር ወደ እናንተ መጣሁ ሲልስ ምን ማለት ነው? ከጌታዬ ዘንድ ወደ እናንተ በተአምር መጣሁላችሁ የሚለው ከጌታዬ ዘንድ ያለው ተአምራቶቹ ከአላህ ዘንድ መምጣታቸውን ለማመልከት ነው። ከታች ላይ ወረድ ብሎ እዚያው ላይ ሶስተኛው ምዕራፍ ቁጥር 49 ላይ ይገኛል። አሁን የጠየቀው እዚያው ቁጥር 50 ላይ ወጂእትኩም ቢአየትን ሚን ረቢኩም ይላል። ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ እያለ ይናገራል። ተአምራቶቹን ከአላህ ዘንድ መሆኑን ለመግለጽ ነው፣ ከራሱ እንዳልሆነ። ነቢያቶች የሚያደርጉት ሁሉ ከራሳቸው ሳይሆን ከአምላክ ዘንድ ነው። እሺ ሰላም አለይኩም። በቃ አሁን አመሰግናለሁ። ዛሬው የመርሐባሽ ጥያቄ አለ? ጥያቄ ልቀጥል? አንዴ እሱ እንትና መሰለኝ ተረኛው እረኛዬ ነው መሰለኝ። ይቀጥልና ስትቀጥያለሽ። እረኛዬ ነው። ጥያቄ አለ? ጥያቄ አለኝ። ሱራ 53ኛው አያ ላይ ብትከፍተው ለምሳሌ ዘላለማዊ ቃል ነው ብለህ ታስባለህ አይደል? ያላህ ቃል መልካም። እሺ ዘላለማዊ ቃል ነው ብለህ የምታስብ ከሆነ እዛ ላይ የምናነበው ታሪክ እንደ ግለሰብ የአንድ ቤት ሀሳብ ነው። ያም ሆኖ ግን እቃ አትዋሱ፣ በተዋሳችሁ ጊዜ መልሱ መጋረጃዎች የሚል ሀሳብ አለ። ቆይ ልክፈተውና እናንበበው አንድ ላይ ሀሳቡን ትንዳለ። አውቃለሁ። ይጠይቀኝ። ያ አዩሃ አለዚነ አመኑ ላ ተድኹሉ بيوت النبي إلا أن يؤذن لكم إلى طعام غير ناظرين إناه ولكن إذا دعيتم فادخلوا فإذا طعمتم فانتشروا ولا مستأنسين لحديث إن ذلكم كان يؤذي النبي فيستحي منكم والله لا يستحي من الحق وإذا سألتموهن متاعا فاسألوهن من وراء حجاب ذلك ይሄን የቁርአን አንቀጽ አዲስ አይደለም ለኔ። ይሄንን ያነበብኩት እሱን ምናልባት አንተ ጥያቄ ምንድን ነው? እሱ ላይ የግለሰብ ታሪክ እኮ እዛ ላይ ለምሳሌ ዘላለማዊ ቃል ነው ብለህ የምትል ከሆነ ታስረዳኛለህ። የግለሰብ ታሪክ ነው ቦታው ላይ የሚያስረዳው።
የግለሰብ ታሪክ ከሆነ እንዴት ዘላለማዊ ሊሆን ይችላል? ለምሳሌ አንድ ሰው ቤት ታሪክ ሊሆን ይችላል። ከዚህ ደግሞ በእናንተ ላይ ኃጢአት ይሆናል እቃ ከተዋሳችሁ በኋላ ወይም ደግሞ ከበላችሁ በኋላ አትቀመጡ ውጡ ተብሎ የሚባል ሀሳብ ሰዎች ከዚህ ምን ይማራሉ? ለምሳሌ የሆነ ዘመን ላይ ተነግሮ ያለፈ ታሪክ ሊሆን ይችላል። ከዚህ ነገር ላይ ሰው ምን ይማራል? ዘላለማዊ ቃል ነው ከተባለ ምንድን ነው የሚማረው ከዚህ ሀሳብ ላይ? ኃጢአትስ እንዴት ሊሆን ይችላል? ኃጢአት ማለት ወደ ሲኦል መግባት ነው። ይሄ ከሆነ መልሱን አዳ የታድርግና ማን ጋር ምረብት ተንጠር ሙዚቃ ከፈታችሁ ብንጨራሽ። እሺ በመጀመሪያ እየተናገረ ያለው እሱ አንቀጽ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ነው። ገና ሲጀምር ያ አዩሃ አለዚነ አመኑ እያለ ይናገራል። አማኞችን አስመልክቶ ይናገራል። የዛን ይህ ቁርአን አንቀጽ የወረደበት ምክንያት ሰበበ ኑዙሉ ነቢያችን ሰለላሁ ዐለይሂ ወሰለም ቤት ይመጣሉ። ሰዎች ቤታቸው ይገባሉ። እዚያን ትምህርት ከወሰዱ በኋላ ወይንም ከበሉ በኋላ እዛው ቁጭ ብለው ይቆያሉ። ለዚህ ነገር አምላክ አላህ ሱብሓነሁ ወተዓላ አዘዘ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም አይናፋር ስለነበሩ ነቢያችን ሰለላሁ ዐለይሂ ወሰለም በጣም አይናፋር ስለነበሩ ውጡ አይሏቸውም ነበር። ሰዎች ውጡ አይሏቸውም ነበር። ጉዳያቸውን ጨርሰው ፈጽመው ራሱ እዛው ቁጭ ብለው ይቆዩ ነበር እነዚህ ሰዎች። ታዲያ አላህ ሱብሓነሁ ወተዓላ ጉዳያችሁን ከጨረሳችሁ ከበላችሁ ከጠጣችሁ ከዚያ ውጡ፣ ከዚህ በኋላ እዚህ አትቀመጡና እዛ አታድርጉት። ኢነ ዛሊኩም ካነ ዩእዚ ነቢይ አለ። ወደ ኢየሱስ ጋር ስንመጣ ግን ጉዳይ ያላት ራሱ ሴት ልጄን አሞብኝ ነው እባክህን አንተ የዳዊት ልጅ ስትለው አንቺ ውሻ ልጅ ከዚህ ነው ብሎ ነው የመለሳት። ሐዋርያቶች ራሱ እቺ ሴት እንትን አለችን እባክህን አባርልን እያሉ ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አልነበሩ። ጉዳያቸውን እንትን ሊሉ መጥተው ቤት ውስጥ ገብተው በልተው ጠጥተው ተምረው ውጡ ራሱ አይላቸውም ነበር። ጸጥ ብለው ያያቸው ነበር። አላህ ሱብሓነሁ ወተዓላ እርሱ ውጡ እስኪላቸው ድረስ አትጠብቁ፣ ከዚህ በኋላ ከበላችሁ ፈንተሽሩ አላቸው። ውጣና ተበተን አላቸው። ገብታችኋል አይደል? ያ ነው። የትኛው ነው ታዲያ የተሻለው? ጉዳዩን ለምን እንድትፈጽምለት መጥቶ ልጁ ታማበት፣ ለዛም በጣም ታማባት እኮ ነው። አንተ የዳዊት ልጅ እባክህን ክፉ መንፈስ ይዞብኛል ልጄ እባክህን የዳዊት ልጅ ፈውስልኝ እያለችው እነሁ ላ የንበጊ አን ዩእኸዘ ኹብዘል በኒን ወዩዕጣ ሊልኪላብ አላቸው። የልጆችን ዳቦ ወስዶ ለውሾች መስጠት ተገቢ አይደለም ማለት ተቻላል። ከዚያም እሷ ምን አለች ሴትዮዋ፣ ውሾችም እኮ የልጆችን ትርራፊ ዳቦ ይበላሉ መምህር ሆይ አለችው። በቃ ውሻነቷን አመነች። ታቻላል። ልጆች ያለው እስራኤላውያኖችን ነው። እዚያ በኋላ እሷን ደግሞ እስራኤላዊ ስላልሆነች ውሻ እያለት ነው። ለውሾች ወስዶ መስጠት ተገቢ አይደለም ማለት። ከዚያ በኋላ አንቺ ሴት እምነትሽ አድን በቃ እንትን አላት። እምነትሽ ትልቅ ነው፣ እምነትሽ ታላቅ ነው አላት። ኢማኑኪ ዐዚም ማለት እምነትሽ ታላቅ ነው እና ሂጂ ልጅሽ ተፈውሳለች አላት። አንድ አጠቃላይ ይህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አያስወጣቸውም ነበር። በልተው ተምረው ጠጥተው እዛው ቁጭ ነው ነበር። ይሄን አደረገልን። ከዚህ ታዲያ ምን እንማር ከተባለ በጣም ኢስላም ማለት በምድራዊ ህይወታችን ላይ እንዴት መኖር እንዳለብን እንዲሁም ደግሞ በቀጣዩ ዓለም ላይ የአምላክን ጸጋና ውዴታ እንዴት እንደምንጎናጸፍ የሚያስተምር መለኮታዊ መጽሐፍ ነውና ሃይማኖት ነውና በምድር ላይ ሰዎች እንዴት ማህበራዊ ህይወታቸውን መኖር እንዳለባቸው ያስተምራቸዋል። እዚህ ጋር ነው። ይሄ ነው ጥቅሙ። ገብታችኋል አይደል? ያ ነገር ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ሳይሆን ለሁሉም ሰው ይሰራል። አንድ አስተማሪ ቤት ሄዳችሁ ጉዳያችሁን ከፈጸማችሁና ከጨረሳችሁ በኋላ ያን ሰው አታስቸግሩት፣ ከዚያ ሰተር በሉ ወጣ በሉ ነው መልእክቱ። ከዚህ የበለጠ ምን ትምህርት አለ? ቦታቸዋል። እዛው ቦታ ላይ ግን ሰዎች ቁጭ ብለው ቤቱ ላይ እንደፈለክ ማደሪያህና መዋያህ ብታደርግ ይሄ ተገቢ አይደለም ነው። ቦታቸዋል። ይሄ ነው። እሺ ታሪክ ነው ወይስ ከዘላለም ነበር? ለአይደለም፣ ለሁል ጊዜ የሚሰራ ትእዛዝ ነው። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ወረደ። እስከ ዘመኑ ፍጻሜ ድረስ ስላለ ትውልድ ሰው ከሰው ቤት ሄዶ ጉዳዩን ከፈጸመና ከጨረሰ በኋላ ከዚያ በኋላ ሰዎቹን አዛ እንዳያደርጋቸው መውጣት እንዳለበት የሚገልጽ የሆነ አንቀጽ ነው። ያ ነው። ብዙ እሺ፣ ሰላም። ጥያቄ ምንድን ነው? ይቅርታ ቅድም ለተፈጠረው ነገር የምር ሳላስበው ነው ስሜት የሆንኩት። አይ ጥያቄሽ ምንድን ነው? ጠይቅ። አብሽር። እሺ፣ አይ ሌሎች ጥያቄዎች አሉኝ፣ ችግር የለውም። ግን የምር
እንትን የክርስትና እና አይሁዶችን ቁርአን ላይ ምን ብሎ ነው የሚጠራቸው? ምን ብሎ ስትል ይሰማል ማለት እዛ ላይ መቼም ያው ክርስቲያን ወይም አይሁድ ብሏል አይደለም አይጠራቸው? ክርስቲያን ወይም አይሁድ ብሎ አይደለም አይጠራቸው? የመጽሐፍ ሰዎች ናቸው። የመጽሐፍ ሰዎች ወይም መጽሐፍ የሚያነቡ ሰዎች አይደል? እና አይ ቲንክ የሆነ ቦታ ላይ ከተጠራጠርክ እነሱን ጠይቃቸው የሚል ነገር አለ ልብል ወይስ እንደዛ የሚል አለ? መጽሐፉን የሚያነቡትን አለ እንጂ እዛ ላይ የመጽሐፍ ሰዎች እሱ ላይ ሱራ ዩኑስ ላይ ቁጥር 92 ላይ ይገኛል። እሱ ጋር እየተናገረ ያለው ፈኢን ኩንተ ፊ ሸክን ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ለቀድ ጃአከ ልሐቁ ምን ረቢከ ፈላ ተኩነነ ሚነ ልሙምተሪን ወላ ተኩነነ ሚነ ለዚነ ከዘቡ ቢአያት ላህ ፈተኩነ ሚነ ልኻሲሪን ኢነ ለዚነ ሐቀት ዐለይሂም ከሊመቱ ረቢከ ላ ዩእሚኑን ወለው ጃአትሁም ኩሉ አየትን ሐታ የረው ልዐዛበ ልአሊም ይላል። ምን ይላል እዚህ ቦታ ላይ? ሙሐመድ ሆይ ወደ አንተ ባወረድኩት በጥርጣሬ ውስጥ ብትሆን ከአንተ በፊት በአንድ ጊዜ አይደለም ያለው፣ ከአንተ በፊት መጽሐፍን ሲያነቡ የነበሩትን እነርሱን ጠይቃቸው አለ። ታዲያ እዚህ ቦታ ላይ ማንን ነው ከተባለ የመጽሐፉን ሰዎች ብሏል ወይ? እነሱን አይደለም ያለው። የመጽሐፉን ሰዎች ጠይቋቸው ሳይሆን ከአንተ በፊት መጽሐፉን ሲያነቡት የነበሩትን አለ። ለማለት አላህ በሌላ ቦታ ላይ ራሱ ተረጉሞ ይሄንን ማንን ለማለት እንደሆነ ወስአል መን አርሰልና ምን ቀብሊከ ምን ሩሱሊና አለ። ከአንተ በፊት የላኳቸውን ነቢያቶችን ወይም መልእክተኞችን ጠይቅ እያለ ተናገረ። ስለዚህ ከአንተ በፊት ጠይቅ እያለ እየተናገረ ያለው አላህ ከእርሳቸው በፊት ያሉትን ነቢያቶች ነው። እሺ የመጽሐፉን ሰዎች ጠይቋቸው ይላል ወይ? የመጽሐፉን ሰዎች ምንም ነገር እንዳትጠይቅ ብሎ ቃል በቃል አላህ ተናግሯል። የቱ ጋር ከተባለ በሱረቱል ከህፍ ላይ ምን አለ? ወላ ተስተፍቲ ፊህም ሚንሁም አሐዳ፣ ከእነርሱ አንድንም ቢሆን እንኳን ከመጽሐፍ ሰዎች እንዳትጠይቅ ይላል። አንድ ጊዜ እንትና አውጣለት፣ ሁድሁድ አውጣለት ሱረቱል ከህፍ ላይ ወላ ተስተፍቲ ፊህም ሚንሁም አሐዳ የሚለውን ሱረቱል ከህፍ ምዕራፍ 22 ላይ ማን ነው? ምዕራፍ 18 ቁጥር 22 ምዕራፍ 18 ቁጥር 22 እንድታየው ብዬ ነው። እንትን ጠይቀው የተባለው ደግሞ መልእክተኞችን ነቢያቶችን እንደሆነ በሌላ ሱራ ላይ ተናግሯል። እንዳልኩ ሙሐመድ ከአንተ በፊት የላኳቸውን መልእክተኞች ነቢያቶችን ጠይቃቸው እያለ ይናገራልሽ። አሁን እዚያ ቦታ ላይ ማንን ይጠይቃል ነው? እሺ ያነ ከመጽሐፉ ሰዎች አንድ ለማትጠይቅ ይላል። ይታያቸዋል። መጨረሻ ላይ በእነርሱም ጉዳይ ከመጽሐፉ ሰዎች እና ታዲያ ነቢያቶችን እየታጊቶ ነው የሚጠይቃቸው የሚል ጥያቄ ከፈለክ መልስላስ ነው። በዚሁ ይሰማል። እሺ እንቀጥል። እሺ ሌላኛ ጥያቄ ምንድን ነው? በዚሁ አጋጣሚ የት አግኝቶ ይጠይቃቸዋል የሚል ጥያቄ ሊነሳ ይችላል። በመጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም በጥርጣሬ ውስጥ ብትሆን ነው የተባሉት። ተጠራጥረሃል እያለ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ይህ አንቀጽ በወረደ ጊዜ ምን አሉ? ለም አሸኩ ለመስአል አሉ። ኧረ እኔ አልጠራጠርም ማንንም አልጠይቅም ብለው መልሰዋል። ነቢ ሰለላሁ ዐለይሂ ወሰለም በጥርጣሬ ውስጥ አልነበሩም። እንዳው ብትሆን ነው የሚለው ገብተዋል አይደል? እንዳው እሺ ቢጠይቁ ኑሮ ነቢያችን ሰለላሁ ዐለይሂ ወሰለም ቢፈልጉ የት ያገኟቸዋል ነቢያቶችን ከተባለ አላህ በቀጥታ አገናኝቷቸዋል። አብርሃምን፣ ሙሴን፣ ክርስቶስን እነዚህን የቀደሙትን ነቢያቶች ሁሉ እንዳገኟቸው ተገልጿል። በሐዲስ ላይ ዑሪበት አለየ አልአንቢያ አሉ ነቢ ሰለላሁ ዐለይሂ ወሰለም ነቢያቶች ሁሉ ለእኔ ተገልጠውልኛል አግኝቻቸዋለሁ ብለው ተናግረዋል። ፈረአይቱ ኢብራሂም ወሙሳ ወዒሳ አብርሃምን፣ ሙሴን፣ ዒሳን ሁላቸውንም አግኝቻቸዋለሁ ብለው ተናግረዋል። ማስረጃ ይፈልጋል አውጣሉታል። እሺ ሌላ ጥያቄ አለ? ታሪኩ ምንም ማስረጃ አልፈልግም ካልከኝ አምናለሁ፣ ችግር የለውም። እና ሌላ ደግሞ ማለት ነው ቅድም ልጁ እያወራ የነበረው ከአላህ የሆነ ቃል ወይም ከአላህ የሆነ መንፈስ ነው የሚለው ቃል ላይ እዛ ላይስ ዒሳ ከአላህ የሆነ ቃል ነው ሲባል ጊዜ በአላህ ቃል የተፈጠረ ነው ማለት ነው።
ዒሳ ከአላህ የሆነ መንፈስ ነው ሲባል ጊዜ አላህ በአላህ ቃል የሚለውን እንጨርሰው። በአላህ ቃል ዒሳ ብቻ ሳይሆን የተፈጠረው አዳምን በአላህ ቃል ነው የተፈጠረው። ማለት አምላካችን አላህ አዳምን ከአፈር ከምድር አፈር ሰራውና ከአበጀውና ከዚያ በኋላ ሰው ሁን የሚለውን ትእዛዝ አስተላለፈ። ወዲያውም ሰው ሆነ። ቻል በዚያ መልኩ ነው። ዒሳንም ልክ እንዲሁ በድንግል ማርያም ማህፀን ውስጥ አላህ ስብሐነ ወተዓላ ነፍስን ዘራበትና በመልአኩ ገብርኤል በኩል ሄድና እችን ነፍስ ዝራ ነው። ከአላህ የሆነ መንፈስ ሲባል አላህ ከፈጠራቸው መንፈሶች ማለት ነው። የሁላችንም የሰዎች ሁሉ መንፈስ ዒሳንም ጨምሮ ሰው ነው እና በአንደኛው ሰማይ ላይ ይገኛሉ የሰዎች ሁሉ መንፈስ። ከነዚያ መንፈሶች አምጥቶ ነው መልአክ በእናቶቻችን ማህፀን ዘርተው ይሄዳል። ልክ እንዲሁ የዒሳንም ከዚህ አነሳና መልአኩ ጅብሪል ዓለይሂ ሰላም ተልኮ በማርያም ማህፀን ላይ ዘርተው ሄደ። ከዚያም አላህ ሰው ሁን ብሎ ተናገረ፣ ሰው ሆነ። ከአላህ በሆነ ቃል ማለት ይሄ ነው። አላህ ታዲያ ሰማይና ምድርንም በቃሉ ነው የፈጠራቸው። በሱራ አሳፍ ማነው ፉሲለት ላይ አላህ ሲናገር ቁል አኢነኩም ለተክፍሩነ ቢለዚ ኸለቀል አርደ ፊ የውመይን ወተጅዐሉነ ለሁ አንዳዳ ذلك رب العالمين وجعل فيها رواسي من فوقها وبارك فيها وقدر فيها أقواتها في 4 أيام سواء للسائلين ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها سمعين مدرنا ታዛዦች ሆናችሁ እንዋላችሁ አላህ ስብሐነሁ ወተዓላ ተናገራቸው በቃሉ እንዲሆኑ አዘዘ ሆኑ። ወታቻል ሰማይን ምድርን በቃሉ ነው የፈጠራቸው አላህ ስብሐነሁ ወተዓላ። ስለዚህ ዒሳ ብቻ ሳይሆን ሰማይ፣ ምድር፣ አደም እነዚህ ሁሉ ፍጥረት እንዳለ በአላህ ስብሐነሁ ወተዓላ ቃል ነው የተፈጠሩት እና የተገኙ ያ ነው። እሱ ብቻ አይደለም በአላህ ቃል የተገኘ። ከአላህ የሆነ መንፈስ ሲባል አላህ ከፈጠራቸው መንፈሶች መካከል በአንዱ መንፈስ ማለት ነው። አዳምም ከአላህ በሆነ መንፈስ ተብሎ ተገልጿል። ልክ እንደ ሱረቱል ሂጅር 2ኛው ገጽ ላይ ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል። የአዳምን ፍጥረቱን ባስተካከልኩት ጊዜና ከመንፈሴም በዘራሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ አልኳቸው ይላል። ከመንፈሴ ብሎ አዳምን ገልጾታል። ዒሳም ከአላህ በሆነ መንፈስ ተብሎ ተገልጿል። እሺ እኔ አሁን በቃሉ ተፈጠረ ወይ ሳይሆን ልል የፈለጉት ከቃሉ እና ወይም ከመንፈሱ የተገኘ አይነት ነገር እንደዛ መስሎኝ ነው። እንደ አጋጣሚ ችኛዋንም አይቻት ነበር እና እንደዛ ስለመሰለኝ ነው። እንደዛ አይደለም የሚለው ማለት ነው። አይደለም ማለት ከቃሉ ተፈጠረ ምናምን ነው የሚለው ጸሌ ማለት ነው። መልአኩ ገብርኤል መጥቶ ባናገራት ጊዜ ማርያምን በሱራ አለ ዕምራን ላይ ይናገራል። አና የኩኑ ሊ ወለድ አለችው ገብርኤልን ባበሰራት ጊዜ መጥቶ እነሆ ዒሳ የሚባል ልጅ ትወልጃለሽ፣ እርሱም መሲህ ነው፣ ክርስቶስ ነው፣ በሁለቱም ዓለም ባለሟል የተከበረ ነው። ልጅሽ ገና በሕፃንነቱ ሳለ ይናገራል፣ በወጣትነቱም ሳለ ያስተምራል። ወደ እስራኤል ልጆች መልእክተኛ አድርጎ ይልከዋል። እውቀትና ጥበብን ኦሪትንና ወንጌልንም ያሳውቀዋል ካላት በኋላ ቃለት ረቢ አና የኩኑ ሊ ወለድ አለች። እርሷ ለእኔ እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር ወንድ ያልነካኝ ስሆን አለች። አሁን እንዴት እንደሚሆን ልጇ ሊነግራት ነው። በደንብ አዳምጥ። ቃለ ከዛሊከ ላሁ የኽሉቁ ማ የሻ አላት። አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። እንዴት ነው ታዲያ የሚፈጠረው ልጁ? ኢዛ ቀዳ አምረን አንድን ነገር ለመፍጠር በወሰነ ጊዜ አምላክ አላህ ፈኢነማ የቁሉ ለሁ ኩን ፈየኩን ለዚያ ሊፈጥረው ለፈለገው ነገር ሁን ይለዋል፣ ወዲያውም ያ ነገር ይሆናል አለ። ሁን ብሎ በንግግሩ እንደሚያስገኘው ልጇን ነገራት እንጂ ያ ሁን የሚለው ቃሉ መጥቶ በማርያም ላይ ገብቶ ስጋ ሆኖ ሰው የሚሆን ነገር አይደለም። ይለዋል፣ ይናገረዋል ነው፣ ያዘዋል ነው። ሰው እንዲሆን ያዛል፣ ይሆናል ያ ነገር ያ ነው። ታዲያ በዚህ ላይ ትልቅ ቁም ነገሩ ምንድነው? አምላክ በቃል ነው ያስገኘሁት ዒሳን ብሎ መናገሩ ዓላማው ምንድን ነው? ምን ይመስላችኋል? አምላክ አላህ ስብሐነሁ ወተዓላ ከዒሳ በፊት የሕያን ወይንም ዮሐንስን አስነስቶት በቃል እንደሆነ ክርስቶስ የሚገኘው ቀድሞ እንዲመሰክር አዘጋጅቶታል። ይሄ በቁርአንም አለ፣ መጽሐፍ ቅዱስ ላይም ታውቃለህ። በመጀመሪያው ቃል ነበር እያለ የክርስቶስን አመጣጥ ዮሐንስ ሲናገር ያ ማለት አጀማመሩ እናንተ እንደምታስቡት ለአይሁዶች መልስ እየሰጠ ነው። እዚያው ላይ ይህም ዮሐንስ ለአይሁዶች የመለሰላ የነገራቸው ነው ስለ ክርስቶስ ይላል አይደለ? ከነዚህ ከአይሁዶች ፊት ቆሞ እየተናገረ ነው። አይሁዶች ምን ብለው ስለተናገሩ ነው ያንን እየነገራቸው ያለው? እርሱ በዝሙት ነው የመጣ ብለው ስለተናገሩ ነው። እዛው ዮሐንስ ወንጌል ላይ እኛስ አባት አለን የዝሙት ልጆች አይደለንም እያሉ ክርስቶስን ያሸማጠጡበት ነበር። ታዲያ ዮሐንስ ምን እያለ ቀድሞ እየመሰከረለት ነው? እርሱ ክርስቶስ እናንተ እንደምታስቡት በዝሙት የመጣ ሳይሆን ከአምላክ ቃል ነው፣ በአምላክ ቃል የመጣ ነው እያለ እየነገራቸው ነው። በመጀመሪያው ቃል ነበር እንጂ በመጀመሪያው ዝሙት አይደለም። እርሱ አጀማመሩ ዝሙት ሳይሆን ከአምላክ በሆነ ቃል ነው የእርሱ አመጣጥ እያለ እየነገራቸው ነው። ይህን አላህ በቁርአን ላይ ራሱ ዘከርያስን ሲያበስረው ልጅህን የሕያ የሚባል ልጅ እንደምትወልድ ሰይሜልሃለሁ፣
ከእርሱ በኋላ ስለሚመጣው መልእክተኛ ስለመሲሁ በእኔ ቃል እንደሚሆን እንዲመሰክር አደርግለታለሁ ብሎ ተናግሯል። ዮሐንስ ራሱ የተዘጋጀው አንደኛው የክርስቶስን መንገድ ያስተካክል ዘንድ ነው። አመጣጡ እርሱ ዝሙት ሳይሆን በአምላክ ቃል ላይ የሚለውን ማለት ነው። የቱ ጋር ይገኛል ከተባለ በሱራ አሊ ዕምራን ላይ ምን አለ አላህ ስብሐነሁ ወተዓላ ይህንን ሲነግረን ፈናደቱ الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله وسيدا وحسورا ونبيا من الصالحين أي مصدقا بكلمة من الله ملاك جبريل ودا زكريا يلاكل وينم ودا زكريا يلاكل زكريا لجنا اندساتو الله يلمنا بالبت ساعات مالتنا أن الله يبشرك بيحيى لو جبريل تقلته أنه يحيى وينم يوحنس يميبال اللج أملاك الله أبصروا عالي لار ያ ልጅ ምን አይነት ልጅ ነው? 5 ባህሪያቶች እንዳሉት ነገረው። የመጀመሪያው ባህሪው ምንድነው? ሙሰድቀን ቢከሊመት ሚነላህ ከአላህ በሚሆነው ቃል የሚያረጋግጥ ነው እርሱ አለው። ከአላህ የሚሆነው ቃል የተባለው ማን ነው? ከእርሱ በኋላ የሚመጣው መሲሁን ነው። እርሱን ቀድሞ የሚያረጋግጥ ነው ያንተ ልጅ። ገብታችኋል አይደል? ክርስቶስ ሳይመጣ በፊት ስለ እርሱ ይናገርለታል። ስለ መሲሁ አመጣት በአምላክ ቃል እንደሚመጣ እንዲመሰክር አደርገዋለሁ ልጅህን ብሎ አዘጋጅቶታል አላህ። ማንን? ያህያን ወይንም ዮሐንስን مصدقا بكلمة من الله وسيدا وحصورا ونبيا من الصالحين النزي كله يا يحيى مجلج عشناته يا يوحنس مجلج عشناته سلزي كالله سبحانه وتعالى يهونك قال سيبالك زي مسيحه بالله قال يتقين له مالت ايش يا نقرا سملك من الناس سملكته يمطانا አይሁዶች በዝሙት ነው የመጣው ስላሉ አመጣጡን ስለዋሹበትና ስለቀጠፉበት አይ እናንተም እንደምታስቡት በዝሙት ሳይሆን በአምላክ ቃል የመጣ ነው እርሱ ክብር ያለው ነው እሱ የዝሙት ልጅ አይደለም የሚለውን ለመናገር ነው። ነገር ግን ያንን ሰዎች ይሄንን በቃል መምጣቱን ከአምላክ ጋር አስተካከሉበት። ይሄ ትልቅ የተሰራ ስህተት ነው በክርስቶስ። እሺ